የስምዖን ራእይ። ሌሊት ነው። ውድቅት የጨለማው ግርማ ነግሷል። የአዳም ዘር ሁሉ በከባድ እንቅልፍ ተይዞ ሲያንቆራፋ በንቃት እያዳመጥሁ ነው። ከጸጥታው የተነሳ የገዛ ትንፋሼ ነጋሪትን ያህል እየደለቀ ይሰማኛል። በዚህ ሁሉ ጸጥታ ውስጥ ደግሞ የደራ ወሬ፣ የሞቀ ጫጫታ እየሰማው ነው። እኔ ለእኔ ለራሴ የሚወራውን እኔነት የሚሞግተኝን የነፍስ የሥጋዬን ጭቅጭቅ ኤዲያ አሁንስ በዛ አልኩኝ እየጦራቸው የውስጤን ጫጫታ የማቆምበት አንዳች ነገር ባገኝ ብዬ ዙሪያ ገባውን እያማተርኩ የአዳም ዘር ሁሉ የደመቀ እንቅልፉን በሚያጣጥምበት ውድቅት የኔ አጉል ወሬ ማብዛት ምን ይባላል አልኩና ራሴን ለመደለል ሞከርኩ። በውስጥ የሚመላለሰውን ሐሳብ ለመርሳትና እንደ አዳም ዘርነቴ እኔም የእንቅልፉን ዓለም ለመቀላቀል ራሴን በራሴ ማባበል ጀመርኩ። ምናልባት ከተሻለ በሚል መብራቱን ቶሎ አጠፋውኝና አንሶላ ውስጥ ገብቼ ጥቅልል ብዬ ተኛው። ግን አሁንም ያው ነው። እንቅልፍ የሚባል ነገር በዓይኔ አልዞራለኝ። በእኔ ይሁን በሌላ ለማን ይሁን ለእኔ ብቻ አላውቅም። ብቻዬን ተብከነከንኩኝ። መተኛት ፈልጌ መተኛት አለመቻሌ ለዘመናት ያለ ቀመርና ፎርሙላ በቸርነቱና በጸጋው ያስተኛኝንና እንቅልፍ የሰጠኝን አምላኬን እንዳስበው በጣም አደረገኝ። ይህም ሐሳቤ ስለዚህ ነገር እንዳመሰግነው የገፋፋኝ ጀመር። የሥጋዬ ድካም ደግሞ ወደ ሌላው ጎን ገፋኝ፣ መልሶ እንቅልፉን ወደ መሻትና መኝታን ወደ መመኘት። አልጋ ውስጥ ነኝ፣ ለማንቀላፋት እየጣርኩኝ፣ ግን እንቅልፍ አልወሰደኝም። ዓይኔን ገልጫለሁ። መብራቱ ስለጠፋ የሚታየኝ የለም። እግሮቼና እጆቼ ዝለው ተዘርግተዋል። ውስጤ ግን አሁንም እንደነቃ ነው። አያወራም፣ አያዳምጥም። ብቻዬን መተኛቴን እስክጠራጥርና የአልጋዬን ግራና ቀኝ እስክዳብስ ድረስ ሁለት ማንነት በውስጤ ተከስቶ ግራ ተጋባው። ሁለት የሆንኩኝ ያልተሰማኝ፣ አንዱ የሚለውን ሌላው እየተቃወመ ይሄኛው ማንነቴ ከዚያኛው እየሸሸ ለእኔ እንደሆነ ይበጀኝ የለም። በመሃል ቤት የምሰቃየው ያው አንዱ እኔው ራሴ ነኝ። ሁለት ማንነቶች በአንድ በእኔ ተገልጠው ያሻቸውን አስበው እንዳሻቸው እየተናገሩ ኋላ የማስታረቁና የማስማማቱ ዕዳ ለእኔው ይተርፋል። እግዜር ሲጣላ ልምጫ አይቆርጥም ያደርጋል እንጂ ነገር እንዳይጥም ሲል የሰማሁት ማን ነበር? የገዛ ራሴ ሐሳብ ለገዛ ራሴ አይጥመኝም። የኔው ንግግር መልሶ እኔኑ ያሳምመኛል። በማመንና ባለማመን በመቀበልና ባለመቀበል መካከል አድርጎ ያንገላታኛል። በዚህ ሁሉ መሃል ድንገት አፈፍ ብዬ የተነሳውና መብራቱን አበራሁት። ጨለማ ስለነበር እንጂ ዓይኖቼ እያዩ ነበር። ለካ መብራቱ እንደበራ መጀመሪያ ያየሁት ከራስጌ ያለውን የጌታን የስቅለቱን ስዕል ነበር። ዓይኖቼ ሲያዩት እኔም አየሁት። ዝም ብዬ ለደቂቃዎች አየሁት። እርሱም የሚያኝ መሰለኝ። ፊቱን ላብና ደም ሸፍኖት በድካምና በጣር ውስጥ ሆኖ እንደሚያኝ አስተዋልኩ። ከድካሙና ከጣሩ ባሻገር ግን ልገልጸው በማልችለው ስሜት ሲመለከተኝ ጊዜ በጣም ተረበሽኩ። ይህ ከድካሙና ከመስቀሉ ጣር ይልቅ ጎልቶ የሚታየኝ እኔን የሚመለከትበት ስሜት ምን እንደሆነ መገንዘብ አለመቻሌ በጣም አስጨነቀኝ። እየቆየ ሲመጣ ግን ገባኝና መላ ሰውነቴን ሸምቆ አድርጎ ያዘኝ። ለካስ በትዝብት ዓይኑ ኖሯል የሚመለከተኝ። ይህን እኔም ራሴን በትዝብት ማየት ጀመርኩ። በደንብ ባስተዋልኩት ቁጥር ትዝብቴ እየጨመረ መጣ። የመጣሁባቸው መንገዶች፣ ያለፍኩባቸው ጎዳናዎች ሁሉ የመጽሐፍ ገጾች ያህል በፊቴ ተገልጠው አየኋቸው። በዚህም ደግሞ ከፊት ይልቅ ራሴን ታዘብኩት። መቼም ራሴን ታዘብኩት ስል በመታዘብ ስሜት ውስጥ መቆየትና ማለፍ ያስፈልጋል። ዓይኖቼን ጨፍኜ ሩቅ ተጓዝኩ። ተጉዤ ትናንትና ላይ ደርሼ እንደገና ወደ ዛሬ ተመለሱ። በዚህ ሁሉ ውስጥ ራሴን ጠልቄ ያየሁት፣ ዘልቄ የመረመርኩት፣ በሰዎች የተሸሸገውን፣ በጨለማ የተተገነውን፣ ልብስ ያከናነበውን፣
መዝጊያ ዘግቶ የተቀመጠውን እኔነቴን በሚገርም ሁኔታ በሰዎች መሃል ሆኖ ከለበሰው ተራቁቶ አየሁት። በጣም የሚገርመው ደግሞ እንዲሁኛ አምላክ የሚያየኝ ነበር። ለካ ለዚህ ኖሯል በትዝብት ሲመለከተኝ የነበረው። አይኖቼን ገለጥኳቸው። ተሽቀዳድመው ከመጽሐፍ ቅዱሶቼ ላይ አረፉ። ከትልቁ ወደ ትንሹ፣ ከአዲሱ እትም ወደ ቀድሞ እትም፣ ከ66ቱ ወደ 80 አህዱ። የዕድሜን ግማሽ ለሚበልጥ ጊዜ አብሮኝ የኖረውን የመጀመሪያውን መጽሐፍ ቅዱሴን አስተዋልኩት። እርሱም ታዝቦኝ ነው መሰል በትዝብት ያየኛል። እንኳን መጽሐፍ ቅዱስን የተማረ መጽሐፍ ቅዱስ ያለው አትመስልም ሲለኝ የሰማሁት መሰለኝ። የምን መሰለኝ ነው፣ በትክክልም ብሎኛል እንጂ ብቻ አላውቅም። አሁን እርግጠኛ መሆን ባልችልም ያለኝ ግን መስሎኛል። ድንገት ቀና አልኩ። አይኖቼ አይተው ከሚያሳዩኝ ለመሸሽ ብዬ፣ አይኖቼ ግን ለማየት ብቻ የተፈጠሩ ይመስል አሁንም ሌላ ነገር አዩ። ግድግዳ ላይ ከተሰቀለው ማህደር ውስጥ ወጥቶ የማያውቅ ዳዊት። ለመሆኑ ዳዊት መድገሜንና የጧት መደበኛ ጸሎቴን መቼ ነበር የተውኩት? ዘንድሮ? አዲስ ዓመት የገባ ሰሞን? አምና? አቻምና? ከ3 ዓመት በፊት? ወደ ኋላ ተጓዝኩ። በተጓዝኩ ቁጥር ግን ብዙ ራኩኝ እንጂ መጨረሻው ላይ ደርሼ አልቆምኩ። ከግድግዳ ላይ ሰቅዬ በወጣው በገባው ቁጥር ከማየት የዘለለ ተጸጽቼ ወደ ቀደመ የጸሎት ሕይወቴ ለመመለስ አልጣርኩም። ቤቴ የሚመጡ ሰዎች ሁሉ ጠዋት ጠዋት ለጸሎት ከተሰቀለበት ይወርዳል ብለው በማሰብ በጸሎት አስበኝ ቢሉኝም እንኳን ስለ እነርሱና ስለ ራሴ እንኳን የምተጋበት ቅንጣት ታህል የምታክል የቀረችልኝ የትናንትና የጸሎት ሕይወቴ እንጥፍጣፊ እንደሌለኝ አየሁ። ዝም ብዬ ያለው አይቼ ግን መልሼ ራሴን እታዘበዋለሁ። ስለ ራሴ ምን ማለት እንደሆነ ማንም የሚያውቅ አይመስለኝም። እኔ ራሴ ግን አውቀዋለሁ። በእርግጥም አውቀዋለሁ። ራስን መታዘብ ማለት ምን ማለት እንደሆነ የሚያውቅና የሚረዳ ሰው ይኖር ይሆን? እንጃ። ምናልባት የመጽሐፍት መደርደሪያን አየሁት። በብዙ መንፈሳዊ መጽሐፍት፣ ጋዜጦችና መጽሔቶች ተሞልቶ አስተዋልኩት። እንዴ ይህን ሁሉ መጽሐፍ መቼ ገዝቼው ነው? የሚገርም ነው። ከቁጥራቸው ባሻገር ሌላ ነገር ላለማሰብና ላለማስተዋል ውስጤንን ለማመጥ ገባው። ውስጤ ግን ይሻላለኝ። ከዓይኖቼ ጋር ቀድሞ የመከሩበትና የተስማሙበት ነገር ያለ ያህል ከተሸሸኩበት ጭንብል ውስጥ ያለውን እውነተኛ መልኬን ካላየህ በሚል ይሞግተኝ ገባ። አሁንስ አልበዛም እንዴ? የምን አድማ ነው አልኩኝ ለራሴ። የምን ሽሽት ነው አልኩኝ ደግሜ ደግሞ ራሴ። እኔ ግን ስንት ነኝ? ሆይ የምን መጃጃል ነው? አንድ ነኛ። ታዲያ ለምን ሁለት ማንነት ሊኖረኝ ቻለ? ኡፍ አትፈላሰፍብኝ። እንግዲህ እውነቱን መቀበል እንጂ ከእውነት መሸሽ የተሻለ አማራጭ አይደለም። እነዚህ ሁሉ ሐሳቦች እኔው ራሴ ለራሴ ያነሳኋቸው ናቸው። ከራሴ የሸሸው መስሎኝ በተመለስኩኝ ቁጥር ግን ከእውነታው ጋር እላተማለሁ። ሐቁን ማስተባበል ላልችል፣ እውነቱን ላላስተሐቅር እንቆቆ የጠጣ ኃያል ሰውነቴን እየነዘረኝ ከሆነው ነገር ጋር መልሼ ይፋጠጣለሁ። ከማንበቤ ባለፈ ምን ሠራ? ከማወቄ ባሻገር ስንት እርምጃ ተራመዱ? ስለ ሰማው ስለ አንዱ ፈንታ ስንት አተረፉ? መልስ ያላዘጋጀውላቸው ጥያቄዎች ሆነው አገኘኋቸው። ብዙ መጽሐፍት ያለው፣ ብዙ መጽሐፍትን ያነበበ፣ ብዙ የሚያውቅ፣ ብዙ የተረዳ፣ ብዙ የተገነዘበ፣ ብዙ ብቻ ከብዙ መጽሐፍቱ ጥቂት እንኳን ያልተጠቀመ፣ ካነበበው ብዙ ጥቂት ያላተረፈ፣ ከሚያውቀው ከብዙ ቅንጣት ታህል ያልኖረ፣ የተረዳውን ያላደረገ ሰውኜ ራሴን አገኘሁት። የአባይ ልጅ ሆኜ ውሃ የሚጠማኝ፣ የራጭ ልጅ ሆኜ በተባይ የምበላ ምስኪን። ለዚህ ኖሯል ለካ አምላኬን ልገልጸው በማልችለው ስሜት ውስጥ ሆኖ ሲያየኝ ያየሁት። ከመስቀሉ ጣርና ከቀራኔው ድካሙ ይልቅ የኔ ዋጋ ቢስነት ነክቶት የተመለከትኩት። ለዚህ ነበር በትዝብት ሲያየኝ የነበረው። የተከፈለልኝን ዋጋ ሳቃልል፣ የተዋጀውበትን ደም ሳክፋፋ፣ የተገዛውበትን ድካም ሳሳንስ ለምንስ አይታዘበኝ? ለምንስ አያዝንብኝ?
እንኳን ዋጋ ያጣብኝ አምላኬ እኔ ራሴን ክፉኛ ታዝቤዋለሁ። ክርስቲያን ሳልሆን ክርስቲያን መሳይ ሆኜ የኖርኩበት ብዙ ዓመታት፣ በስጋዊነት ጀምሬ በስጋዊነት የፈጸምኳቸው አጽዋማት፣ ስጋ ለመብላት ተሰልፌ ተቀብያቸው በሌላ የስጋ ክፍል የፈሰብኳቸው ብዙ የጾም ጊዜያት፣ ከመረዳትና ከተመስጦ የራቁ ብዙ ገናዎች፣ ፋሲካዎችና መስቀሎች አንድ በአንድ ይታዩኝ ጀመር። ከመንፈሳዊነት የተራቆቱ ጥምቀቶች፣ ለነፍስ የራቁና ለስጋ የቀረቡ ዝማሬዎች፣ ሽብሸባ የሚመስሉ ጭፈራዎችና እርግጫዎች፣ ከጸሎትና ከመንፈሳዊነት የተለዩ አገልግሎቶች፣ በመንፈሳዊነት ስም የተሸፈኑና የተቀቡ ስጋዊነቶች፣ እነዚህ ሁሉ በእኔ ዘንድ አሉ። የማላስተባብላቸው ሐቆች፣ ሰበብና ምክንያት የማላገኝላቸው እውነታዎች ናቸው። ይሄ ኖሯል ለካስ እንቅልፍ የነሳኝ። እውነት እንቅልፍ እንደሚያስወስድ ነበር የማስበው፣ ግን እንቅልፍ የሚነሳ ኖሯል። ለተቀበሉት እውነት የሰላም እንቅልፍ ይሰጣል፣ ላልተቀበሉት ግን እውነት የውስጥ ጩኸት ነው። ለውስጥ መረጋጋትን፣ ለሥጋ መኝታን፣ ለዓይን እንቅልፍን፣ ለሽፋሽፍቶችም ረፍትን ይነሳል። ከራሴ ጋር ተጣልቼ የነበርኩኝ አልተሰማኝ። በቀረልኝ ዘመንና ጊዜ ባወቅኩት ብኖር በተማርኩት በጸና ስል ናፈቁ። የትናንት ድካሜን የማድስበት፣ ጥፋቴን አርሜ ከብዙ ክፉ ትዝታዎቼና ስሜቶቼ የምወጣበትን ቀን ነገን ናፈቁ። ነገ ከዛሬ ምን ያህል ይርቃል? ዛሬ ላይ ሆኖ ነገ ላይ ለመድረስ ምን ያህል ያስጉዛል? ነገ ምን ያህል ይረዝም ይሆን? የሚገርም ነው። የጓጓውለት ነገ የዘላለም ያህል ረዘመብኝ። ዛሬ ነግቶልኝ ነገ ላይ ደርሼ አዲስ ታሪክና አዲስ ሕይወት እስክጀምር ድረስ ቋመጡ። በእንዲህ ያለ ስሜት ውስጥ ባለውበት ቅጽበት ሌላ ስሜት ሲጎበኘኝ ተሰማኝ። ተስፋ መቁረጥና ነገ ከትናንትና ከዛሬ አይሻልም የሚል ስሜት። ጉድ ነው መቼም። የተለያዩ ስሜቶች ያሻቸውን ሆነው የሚተውኑብኝ የቲያትር መድረክ የሆንኩኝ መሰለኝ። ተስማምተው የማያውቁትን የውስጥ የሁለት ማንነቶች ሌላ አዲስ ሙግት ገጠሙ። ተስፋ አለ የለም የሚል። ነገ ከትናንትና ከዛሬስ በምን ይሻላል? ይሻላል እንጂ እግዚአብሔር በሚሰራበት ምድር ውስጥ እስከኖርን ድረስ ነገ ከትናንትናና ከዛሬ መሻሉ አይቀሬ ነው። ተወኝ አንተ ወንድሜ፣ እግዚአብሔር ያዘዘውን ሥራ እየሠራ ያለው ማን ነው? ትናንትናና ዛሬ በሕይወት የተገለጠው የእግዚአብሔር ሥራ የት አለ? የእጁ ማዳንና የኃይሉ ትድግናስ ወዴት አለ? ምናልባት አልፈለግከው ወይም አላስተዋልከው እንዳይሆን የፍለጋ ብዛት መስሎኝ ተስፋ ያስቆረጠኝ፣ ለሰማሁት ቃል መታዘዝ ሲያቅተኝ፣ ንስሐ በገባሁበት ኀጢአት ደጋግሜ ስወድቅ፣ የጀመርኩትን ሳቋርጥና የያዝኩትን ሳላጸና ስቀር፣ በእንባና በለቅሶ ወደ ረገምኩት ርኩሰት ብመለስ፣ የጠላሁትን ላደርገው የማልሻውን ሳደርግ፣ የወደድኩትንና ማድረግ የምሻውን ደግሞ ማድረግ ሲያቅተኝ፣ የእግዚአብሔር እጁ የኃይሉም እርዳታ ወዴት ነበረች? ውስጥ ያሉት ሁለት ማንነቶች እንዲህ ይሟገታሉ። ተመልሶ ተስፋ ስለማድረግና ተስፋን ስለመተው፣ ከትናንትናና ከዛሬ ስለሚሻል ነገና ብልጫ ስለሚያደርግ መጻኤ ጊዜ። ወንድሜ ልፋ ብሎ እንጂ ነገ ቁጥር ስፍርና ልክም የለው። ዛሬና ትላንትና ግን ተቆጥረውና ተሰፍረው ይታወቃሉ። ልኩ በማይታወቅ ነገ ተስፋን ሰበብ አድርገህ ራስን አትደልል። ዛሬና ትናንት ሊሆን ያልቻለውን ነገር እጅ ላይ ባልገባው ነገር እንደሚሆንን ለማሰብ ከምስኪንነት ሁሉ በላይ ምስኪንነት ነው። ይህን እጅ ሰጠው፣ ተሸነፍኩ። በውስጤ የቀረችልኝ ጭላጭ ተስፋ ከውስጤ ተንጠፍጥፋ ስታልቅ ታወቀኝ። በእርግጥ እግዚአብሔር ሊረዳኝ ቢሻ ኖሮ ምን ለነገ ያስብለዋል? ዛሬና ትላንት ሊረዳኝ አይችልም ነበር? ለጥፋትና ለድካም ቢወስነኝ ነው እንጂ። የተሸነፈው ማንነቴ ይበልጥ እየተሸነፈና ተስፋ እየቆረጠ ሲሄድ ተሰማኝ። ስንቴ ንስሐ ገባሁ፣ ስንት ጊዜ ደግሜ በደልኩ፣ ስንት ጊዜ ጀመሩ፣ ስንት ጊዜ አቋረጥኩ፣ ስንት ዘመን ተማርኩ፣ ስንት ዘመንስ በተማርኩበት መኖር ተሳነኝ። ስንት ያመንኩ፣ ስንት ጊዜ ተጠራጠርኩ፣ ጸናው፣ ስንት ጊዜ ተናወጽኩ። ለፋ ብሎኝ እንጂ ከዛሬ የተሻለ ነገ አይኖረኝም። የሆነውንና የሚሆነውን ዝም ብሎ በጸጋ መቀበል እንጂ ሌላ አማራጭ መሻት ትርጉሙና ፍቼ የሌለው ከንቱ ድካም ብዬ ገና ከጀምሩ ስታገልበት ወደ ነበረው እንቅልፌ ተመልሼ ሌላ ትግል ገጠሙ። ለመተኛት ተስፋ ስለቆረጥኩ ይሁን በተስፋ መቁረጥ ስሜት ውስጥ ብዙ እንዳልቆይ ይሁን ብቻ በማላውቀው ምክንያት ቶሎ እንቅልፍ ወሰደኝ። እንቅልፍ ከወሰደኝ በኋላ ግን በእንቅልፍ ዓለም ይሁን በእውነት ዓለም፣ በሕልም ይሁን
በራእይ በሐሳቤውን በተመስጦ እስካሁን ባልተገለጸልኝ ሁኔታ የናየው የገና ዋዜማ ይመስለኛል። ሌሊት ለቅዳሴ ቤተ መቅደስ ውስጥ ቆሜያለሁ። ቤተ መቅደሱ በሰው ተሞልቷል። ሁላችንም ነጭ ለብሰን ቅዳሴውን በንቃት እየተከታተልን ነው። የዕጣኑ ሽታ ዙሪያችንን በበጎ መዓዛ አውዶታል። ዙሪያው ሁሉ ዕጣን ዕጣን ይሸታል። ነጠላይ ሳይቀር ዕጣን ዕጣን ይላል። እንዴት ልብ የሚገዛ መልካም ጠረን ነው እያልኩ እደነቃለሁ። ዲያቆኑ ምስባኩን በአብይ ዜማ ከሰበከ በኋላ አንድ አረጋዊ ካህን የሉቃስ ወንጌል ምዕራፍ 2 ቁጥር 32 ያለውን ቃል እንዲህ ሲሉ አነበቡ። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህም ነበር። መንፈስ ቅዱስም በእርሱ ላይ ነበር። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስ ወደ መቅደስ መጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያን በሰላም ታሰናብተዋለህ። ዐይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና ይህም ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብህም ለእስራኤል ክብር ነው። አንብቦ እንደ ጨረሱ እንዲህ ብለው አወጁ፣ ከኦሪትና ከነቢያት አንዲቱ ቃል ከምትወድቅ የሰማይና የምድር ማለፍ ይቀላል። አዋጁን እኔን እያዩ ደጋግሞ አወጁት። ለምን ይሆን አይኔን ያዩኝ እያልኩ ሳሰላስል ያነበቡትን ወንጌል ይዘው ሊያሳልሙኝ ወደ እኔ ሲመጡ አየኋቸው። መሃል ላይ ዲያቆን ሊቀበላቸው ሲል አልፈው ቀጥታ ወደ እኔ መጡ። በተጠጉኝ ቁጥር የዕድሜያቸው መክፋት ይበልጥ ያስታውቀኝ ጀመር። በጣም ማርጀታቸውን በቀላሉ ለየሁት። ጺማቸው ከመርዘሙ የተነሣ ከልብሰ ተክህኗቸው ጋር ልዩ ኅብር ሰርቷል። እየቀረቡኝ ሲመጡ ዕድሜያቸው ስንት ሊሆን እንደሚችል አወጣና ወርድ ጀመር። ሁኔታቸው ሁሉ 500 ዓመት እንደኖሩ የሚያሳብቅ መሰለኝ። ከምን ተነስቼ 500 ዓመት ሊሆናቸው እንደሚችል እንደገመትኩኝ ትዝ አይለኝም። ካጠገቤ ከደረሱ በኋላ ወንጌሉን ሊያሳልሙኝ አስጠጉና እንደገና መለሱት። ክፉኛ ተሳቅቄ በቅሬታ ተመለከትኳቸው። በስምዖን አረጋዊ አምላክ ታምናለህ አሉኝ፣ ውስጥም በሚበረብሩ ዐይኖቻቸው እየተመለከቱኝ። አዎን አባቴ አልኩ በለውሳስ። የስምዖንን አምላክ ነዋ የምታመልከው? አፍረት እየተሰማኝ መስማቴን ለመግለጽ ራሴን ባዎንታ ነቀነቁ። ስምዖን አረጋዊ የተነገረለትን እስኪያይ ድረስና የተሰጠው ተስፋ እስከሚፈጸም ለ500 ዓመታት በእርጅና በድካም ጠብቋል። የሞተው ግን ከብልየቱ ታድሶና ከድካሙ በርትቶ ነው አሉኝ፣ ውስጥም በሚያጠነክርና በሚያጸና ብልየትንም በሚያድስ ቃና። አምናለሁ አባቴ። የስምዖን አረጋዊ አምላክ ለእኔም አምላኬ ነው። ለ500 ዓመታት እንኳን ቢሆን እንደ ስምዖን አምላኬን እጠብቀዋለሁ። እርሱም ከብልየት ሳያድነኝና ከድካሜ ሳያበረታኝ አይገድለኝም፣ ከነ እርጅናዬም አይወስደኝም። ድምፄ የእምባ ቃና ሲይዝ ይታወቀኛል። ብታምን እንደ እምነት ይሆንልሃል። ማመንህ ደግሞ እንደ ስምዖን በሰው ሁሉ ፊት የሆነውን ማዳኑን ያሳይሃል። ይህኔ አንተም እንደ እርሱ ባሪያን በሰላም ታሰናብተዋለህ ብለህ በደስታ ወደ ረፍት ትመለሳለህ። እስከዚያው ግን የስምዖንን ራእይ ጠብቀው። ስምዖን የጠበቀውን ያመነውን ራእይ ሳያሳየው አልሞተም ብለው ወንጌሉን አሳለሙኝና በመጡበት አኳኋን ወደ ቅድስቱ ተመልሰው ገቡ። ወንጌሉን ለዲያቆኑ ሰጥተውት በምስራቅ በኩል ባለው በር ሲወጡ አየኋቸው። ለምን ወጡ ስለ ራሴን ጠየቅኩት። ድንገት ተከተላቸውና የሚሄዱበትን የሚል ሐሳብ ውስጤን ሰቅዞ ያዘኝ። ቅዳሴውን መሃል ለመሃል ሰንጥቄ ተከተልኳቸው። ወንጌሉን የያዘው ዲያቆን ወዴት ነው ብሎ መሃል ላይ ይዞ አስቀረኝ። ገባሬ ሰናዩ ቄስ እኮ እየወጡ ነው። ገባሬ ሰናዩ ቄስማ እኙልህ ብሎ ወደ ሌላ ካህን ጠቆመኝ። ቅድም ወንጌል ያነበቡትና ያሳለሙኝ ካህን ለብሰውት የነበረውን ልብሰ ተክህኖ ለብሰው ቆመው አየኋቸው።
ግራ በመጋባት ስሜት ውስጥ ሆኜ ከቤተ መቅደሱ በመውጣት ላይ ያሉትን ካህን ተከተልኳቸው። ግራ መጋባቴን የተረዱ በሚመስል ሁኔታ ወደ ኋላ ዞረው በፈገግታ ሲያስተውሉኝ አየኋቸው። አባቴ ስምዖን አረጋዊ እርስዎ ኖት እንዴ? አልኳቸው በአፈራማ ዓይኖቼ እያየኋቸው። ልጄ ይህ አንተን አይጠቅምህም፣ ይልቅ የሚጠቅምህ የስምዖንን ራእይ መጠበቅ ነው ብለውኝ ከቤተ መቅደሱ ወጡ። እኔም አብሬያቸው ወጥቼ ይሆን ከእንቅልፌ ነቅቼ ይሆን ከሕልሜ ባንኜ ይሆን ብቻ እንዴት እንደሆነ ባላውቅም ራሴን ድንገት አልጋዬ ላይ ያገኘሁት። ተስፋ በመቁረጥ ስሜት ውስጥ ሳይሆን በጠለቀ ተስፋ ውስጥ ከትናንትናና ከዛሬ የሚሻል ነገ የለም እያልኩኝ ሲሆን ከትናንትም ሆነ ከዛሬ የሚሻል ነገ አለ እያልኩ ከዓመታት ድካም ይልቅ ከብዙ ዓመታት በኋላ የሚሆንልኝም ብርታትና ከብልየት የመታደስ ወራት በአእምሮዬ ቦታ ሲይዝ ተሰማኝ። የስምዖንን ራእይ ጥበቃ 500 ዓመታት ያህል እንኳን ቢሆን መጠበቅ አማረኝ። ከ500 ዓመታት ይልቅ ጌታ ሆይ አሁን እንደ ቃለ ባሪያን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና ማለቴ ብዙ ጊዜ በእጥፍ በልጦት በስቶ ታየኝ።